በተቻለው መጠን እየለመናት ነው፣ ይቅርታ እያላት ነው ሳምሪ እንዴ እሱስ ምን ያርግ እንዴ? ለሱ ሳታስቡም እንዴ? እሷ ብቻ ለምንድን ነው ይልክ ይቅርታ እየተደረገ እኮ የሚደረግ ነገር አለ። አሁንም ከአንድም 3-4 ጊዜ እግሯ ላይ ወርቆ ለመናት፣ አልቅሶ ለመናት። እሺ ከዛም በኋላ የሚደረግ ነገር የለም። ከሷ ሀገር ድረስ እኮ የመጣው ከሷ ጋር ፍቅር ፈልጎ ነው አይደል እንዴ? እንዴ እናንተ ሁላችሁ ለምንድን ነው አብርሃም ላይ የምትፈርዱት? ታምታሙ ተኝቶ ምግብ አልበላም ብሎ መጣች፣ አበላችሁ። በቃ ለምን ደግ ነው አታስቡ? ጥሩ ነገሩ ለምን አታስቡ? ግዴታ ሄርሜላ ስለሆነች ምናምን ሳይሆን ሌላ ሴት መጥቶ ሌላም ሰው ቢሆን መጣው። ሰማኝሽ ነው አዳም ነው የኔ ባለቤት። እኔ እርጉዞኝ ቤቴ ስገባ ከሌላ ሴት ጋር ምንም የማይችልሽ ማለት ነው። ሳይሆን እንድደሰትና የኔ ባል እንድለው ነው የምፈልገው። ስለሱ አልጨነቅም። ማልጨነቅበት ምክንያት ደግሞ ምንድነው? ክርስቶስ እንኳን ከሰማይ ወርዶ ዓለም ሁሉ አልወደደውም። አይሁዶች ጠልተውታል። ገብቶሻል አይደለም? እኔን ክርስቶስን እንኳን አልተቀበለውም ህዝቡ። ስለዚህ እኔን ሁሉም ሰው ይወደኛል ብዬ አልጠብቅም። በቃ የምሰራው ስራ ለራሴ ልክ ነው ብዬ ነው የማስበው። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ዛሬ የመጣሁት በድጋሚ በአብርሃም ጉዳይ ነው። ያው እየሆነ ያለው ነገር እያየን ነው። በጣም የሚደብር ነገር ነው ሁሉ ያለው። ጭራሽ ማልጠብቃቸው ልጆች ጸባያቸው ተቀያይሩ፣ ጭራሽ ማላቃቸው ነው የሆኑት በእነሱ ህይወት። ያው ጥሩ ነበሩ። አሁን ከጊዜ በኋላ ባህሪያቸው ተቀያይሮ አይቼ በጣም ነው የደበረኝ። ያው እነሱን ደግሞ ልታውቋቸው ትችላላችሁ። አቤል፣ ብሩኬ በጣም እኔ እንደዚህ አላቃቸው ማውሰይ ብሩኬን እንደዚህ አላቀውም፣ እንደዚህ ሆኖ አላቀውም። እና በአጋጣሚ ደግሞ ለባህል ወደ ቡታጀራ መጥቷል እና ላገኘው ፈልጋለሁ፣ ላወራው ፈልጋለሁ በዚህ ጉዳይ። ያው በዚህ አይነት ጉዳይ ከመጣው በጣም ቆየው፣ ግን የሆነ ነገር ደግሞ እየታየ ማለፍ ይከብዳል እንደዚህ አይነት ነገር እና እሱን ላወራው ፈልጋለሁ። እኔ ብሩኬን ያው አንድ ሰፈር ነን፣ ብዙ ጊዜ በአብርሃም ጉዳይ ምናምን እናወራለን እና በእንደዚህ አይነት ነገር አይደለም ማውቀው ነው በእነሱ ጉዳይ። ጭራሽ ሩታ እንጃ ያለችበት ሁኔታ እንደዚህ የምትደረግበት ላይ አይደለችም። ሰው የሚያስፈልጋት ላይ ናት። መውለጃዋ ደርሷል። እንደገና ጭራሽ ሄርሜላ ምናምን የምትባል ልጅ አለች። እኔ እንጃ ይከብዳል። አላቅም። እኔ የራሷ ምክንያት ሊኖር ይችላል አብርሃምን የቀረበችበት ምክንያት፣ ግን ለሩታ ምንም ቢሆን በምንም ነገር ትምጣ አብርሃም እንዳይደብረው አብርሃም ሰው የለውም ብላ ምናምን ነገር ምንም አስባበት ቀር ለሩታ ግን ይደብራታል። በጣም ይደብራል። እንደዚህ ለሚያዩም ሰው ይደብራል አይደለም ለሩታ ማለት ነው። እና ይሄን ነገር ማስተካከል እፈልጋለሁ። ከዚህ ከቡታጀራ ሳይሄዱ ይደብራል። የምንሰራው ስራ ሴቶች አንዳንዴ ወደ ኋላ ወደ ራሳችን ህይወት አድርገን አናስብም። እኔስ ቢሆን በኔ ቦታ ቢሆን ብለን አናስብም። ሄርሜላ ትንሽ ያንን ነገር ብታስቢ ደስ ይለኛል። እስቲ በራስሽ ቦታ አድርገሽ አንቺ አግብተሽ ደርሰሽ ባልሽን እንደዚህ ጓደኛ መሆን ከጎኑ መሆን ፈልጋለሁ ብላ አንድ ሴት ብትመጣ ምን አይነት ስሜት ይሰማሻል? ለምንድን ነው ያንን ነገር ወደ ሃይምሮሽ ማታመጩ? እና ብሩኬን በዚህ እንትን ስለማላቀው ነው ነግሬያቸዋለሁ። ባህሪ እንደዚህ አይደለም። ሰውን ሲያስታርቅ ለሰው ጥሩ ነገር ሲሰራ ነው ማቀው። እና እንደዚህ አይነት ሰው ደግሞ ተቀይሮ ስታዩት አለመናገር አትችሉም አይደለም? ያንን ነገር ደግሞ ሳልናገር አላልፍም ብዬ ነው በዚህ ቡታጀራ በመጡበት አጋጣሚ ደውዬለታለሁ፣ አወራሃለሁ ብዬ የጠራው ስለዛ ነው። እና መልካምነቱ ቢቀጥል ደስ ይለኛል። እንግዲህ አብርሽንም ቻው ሳልለው ነው የመጣሁት። አሁን እሱ ጋር ደውዬ ሩታ የት ናት አገናኘኝ ምናም ማለት አልችልም። አብርሽን ማውራት ስለማልችል ማለት ገና ይቅርታ ማለት ስላለብኝ እና ብሩኬ ደግሞ የት እንዳለች ስለሚያውቅ ወይ ብሩኬ ወይ አቤል ሩታ የት እንዳለች ስለሚያውቁ እንዲያገናኙ አድርጋለሁ። ምክንያቱም እንደ ወንድኛ ነው እነሱ የሚረዷት። እኔ ሴት ነኝ። እኔ ልረዳት ምንም ነገር ልራት እችላለሁ። ጎኗም ደግሞ ላስፈልጋት እችላለሁ። ምክንያቱም ሩታ እንደምታውቋት የሴት ጓደኛ የላትም። አይቼም አላውቅም እኔ እና ምንም አይነት ነገር መስዋዕት አድርጌ ምክንያቱም አብርሽ ለኔ የሚሆንልኝ ነገር አለ። በቃ ብዙ መስዋዕት ከፍሎልኛል ለኔ ማለት ነው። ስለዚህ ደግሞ ይሄ መስዋዕት መክፈል አያቅተኝም። እኔ ለሩታ ጎኗ መቆም አያቅተኝም። እንደ ሴት እኔ ነኝ ምረዳት እኔ ነኝ። እና ያን ነገር ደግሞ ቦታውን አሳዩኝ እላለሁ። ሩታ ያለችበት ቦታ ብሩክና አቤል ነው የሚያውቁት። እና ብሩኬን ደግሞ አንደኛ በራሴ ጉዳይ ፈልጋለሁ፣ ሁለተኛ ነገር ደግሞ ሩታን ያለችበት ቦታ እንዲያሳየኝ እፈልጋለሁ። የትም ትሁን የትም እንዲያሳየኝ እፈልጋለሁ። እና ቆየ ከጠራሁት ወይ ደውልለታለሁ ወይ ደግሞ 5 ደቂቃ እንጠብቀዋለን። እንዴት ነህ? አለ በጣም ቆየህ እኮ። አዎ ታክሲ የለም አይደል? ደህና ነሽ? አለለ ደህና ነሽ? አለ ሁሉ ሰላም። ካሜራ ተከለሻል? ሰራለ ካሜራ ደህና ነህ? አሉ ሊሰሙ በዓል እንዴት ነበር? መስቀል በዓል ሳጠራኛ ከበርካ ብቻህን? አከብራለሁ። እንደዚህ ገጠር ነበር መተክ ሳታገኘኝ
ገጠር አይሆንም ላንቺ ብዬ እኮ ነው አይደለ? ገጠር አይደል እንዴ ባህል ያለው ምን ሆነሃል? አይ መንገዱ ምናልባት ካልተመቸሽ ብዬ አይደል? ያደክማል እኛ ራሱ ደክሞናል ነው። ብቻ ቆንጆ ነበር መሰለኝ ያሳለፋችሁት ጊዜ በጣም ደስ ይላል። አሪፍ ነበር እና ቆይታና እንዴት ነው ብታገራ? አሪፍ ነው። እንዴት አየሃት? ከቆየ ከመጣ እዚህ ትንሽ አልደወልክም መተክ? ምንም የተቀየረ ነገር የለም ያው ነው አይደል? እና ደበረክ? አዎ የሆነ ነገር ማድረግ ነበረበት። አንተ ስትመጣ የሆነ ነገር አድርገህ ፎቅ ማየት ነበር አይደለ? ፎቅ ገንብታ ነው የምጠብቃት ነው። በቃ ለቀጣይ መስቀል የሆነ ነገር ጠብቅ። G+4 ምናምን ነገር እና እንዴት ነክሽ? ሁሉ ሰምኝ በሰላም ነው። አዋከብሽኝ እኮ በጣም። አዎ ፈልጌህ ነው ብርኪ። ምን ነው እንጭቅር ምን ተፈጠረ? ያው ሳልነግርክም ሳላወራክም በእርግጥ ለምን እንደፈለኩ ላጠረጥር ትችላለህ። የፈለኩበት ጉዳይ በእንደዚህ አይነት ጉዳይ ትፈልገኛለች ላትል ትችላለህ። ያው እንግዲህ በምትሰሩት ስራ ነው አሁን ላይ ወይም በምትሰራው ስራ ነው ላውራክ የፈለኩት። ስለዚህ ብሩኬኔ እናንተ እንተዋወቃለን አይደለ? ምንክንም እኔንም ታውቃለህ አይደለ? ባህሪክን ደግሞ እኔ በደንብ ጠንቅቄ ስለማቅ ነው። እኔ አሁን ከቡታጀራ ሳትወጣ ልትሄድ እንደመሆኑ ሰው ነግሮኝ ነው አሁን የደወልኩልክ። ከሰዓት ልትወጣ ነበር አይደለ? ቀደም ብዬ ላገኘት ብዬ ነውና ምሰሩት ስራ አንተም አቤልን ይደብሮኝ ነው ብሩኬ። አቤልንም በግሊ አገኘዋለሁ አንተንም ደግሞ ያው እንደ ቅርበታችን ቀድሜ ላውራክ ብዬ ነው። እና ምንድነው ትክክል ነው ወይ የምትሰራው ስራ? ግራ ገባኝ። ምን የትኛው ስራ አሁን? አንተ እንዴት ነው? ነጋዴ ነኝ በዚህ በኩል ስለ ንግድ ነው ታሪክ። እኔ ቀልድ አይደለም የምሬን ነው የምልህ። ካሜራ አለ የትኛው ስራ ምን አጥቻለሁ? ጥፋት እንዴት ጥፋት? አንተ ባለትዳር ሰው ማጣበስ ጥፋት አይደለም? ማጣበስ ማለት ማን እናጣበስ? ሴትን አምጥቶ ማስተዋወቅ፣ አብሮ መሆን፣ የሆነ ነገር ማድረግ፣ የሆነ ነገር ማክበር ጥፋት አይደለም? ስለ ሄርሜላ ሁላችሁም እየጠየቃችሁ ነውና ለምንድን ነው ማትረዱኝ? እንዴት ማለት በምንም መልኩ ነው የምንረዳክ? እንዴት ሁሉም ሰው ጋር ሲሄድ ሁሉም ሰው ጋር ሲደውልልኝ የሄርሜላን ነገር አስረዳ ነው የሄርሜላን ነገር ንገረን ነው የሚሉኝ። አዎ ሁሉም ትክክል ናቸው። አንተ እንዴት ነው? አስረድቼ እኮ አልችለውም ግን ተናግሬያለሁ። ሳምሪ አሁን አንቺ ምን ልበልሽ? ኖርማል ጓደኛ የለሽም? የወንድ ጓደኛ ሊሆን አይችልም። ባለትዳር ሰው በዚህ ልክ መሆን የለበትም። ሩታ አለች አይደለ? ከሩታ ጋር ምንም መሆን ይችላል። ምንም ኬክ መቀባባት 400 ምናምን ሺህ ማክበር የሆነ ነገር ገንዳ ውስጥ መዋኘት የሆነ ነገር ማድረግ አለች አይደለ? ሚስቱ አንተ እዚህ ጋር ሌላ ሴት አምጥቶ እንደዚህ አይነት ነገር ማድረግ ተገቢ ነው? እኔ ካንተ አልጠብቅም እንደዚህ። አይሽ አሁን አንቺ ሄርሜላን ያየሽበት አይንና እኛ ያየንበት አይን አንድ አይደለም። የልጅቷ ማንነት እሱ አይደለም። ያልክ አብርሃምን የቀረበችበት ምክንያት ሄርሜላ የራሷ ምክንያት ሊኖራት ይችላል። አብርሃምን ማስደሰት ብቻ ነው ምክንያቱ እኮ የራሷ። ግን ይሄ ተገቢ አይደለም። አሁን ላይ የሚደረገው ነገር ይሄ ለሩታ የሚያስደስታት ነገር አይደለም፣ የሚያስከፋ ነው አይደለም። ለሩታ ለሚያውም ሰው ሊያስከፋ ይችላል። ግን አብርሃም ደግሞ ተጎድቶ ማየት አትፈልግም ይችላል። ታዲያ አሁን የትኛውን እንምረጥሽ? አደቆይ ተጎድቶ እዚህ ጋር ሚስቱ አታስደስተው ማለት ነው። ሩታ አታስደስተው። ሩታ ጎኑ ላይ የለችም። ሩታና አብርሃም በሆኑበት በተጣሉበት ጊዜ አብርሃም ደብሮታል፣ ሩታም ደብሯታል አይደለ? ስለዚህ በቃ ነገሮችን መርሻ ምክንያት ነው የተገኘው። ምንም እኔ እንደኔ ጥፋት ነው ብዬ አላስብም። በእናንተ ደግሞ ይደበላል። በአንተም ባቤልም ሰው አምጥቶ ማስተዋወቅ ይከብዳል። እኔና አንቺ ተደባብረን ወይ ደግሞ አኩርፈሽኝ ምናምን ሌላ ጓደኞች ከሴት ጓደኞች ጋር ወንድ ጓደኞች ጋር ሄደሽ ነገሩን የምትረሺበት ነገር ከተገኘ ለምን ይደብርሻል አንቺ? እኮ ሊሆን ይችላል እኮ እኔ ግዴታ እኮ ወይ ከፍቅረኛ ጋር ወይ ከሚስት ጋር እንደዚህ አይነት ነገር ግዴታ ማሳለፍ የለብህም። ኖርማል ጓደኛ ነው ጓደኛ ይነካ አይደለ? የራሴም ላይፍ ሊኖር ይችላል። ካንተ ጋር ማድረግ ባለብኝ መልኩ መገናኝ ባለብኝ መልኩ እንገናኛለን ምናምን አይደለ? ይሄ ግን በዛ የሚታየው ነገር በጣም ያስጠላል። ምን እኮ የተለየ ነገር እኮ ያያችሁ ነው የምትመስሉት። ምንድነው የታየው እንዴ? ምን ሆነሃል አንተ? እኔ አሁን ባለትዳር ሆኜ ካንተ ጋር ገንዳ ውስጥ ሆኜ ኬክ የሆነ ነገር እንዴ ምን መናገር አለብኝ? ነው ነገር እንንጂ ገንዳ ብናገኝ ይሄ ልክ አይደለም። አንድ ሰው የራሱ ህይወት ካለው ይሄ እላፊ ነገር ማድረግ የለበትም። ይሄ ይከብዳል። አሁን አንቺም የራስሽ ህይወት አለሽ፣ እኔም የራሴ ህይወት አለኝ። መሆን የለበትም ብሩኬ። በጓደኛሞች ግዴታ የተለያየ ገንዳ ነው እኔና አንቺ እንዝናና ቢባል ምን ዝናና መሆን የለበትም። ማንም ሰው ማያደርገው ነገር ነው ይሄ። ልታስረዳኝም የሆነ ነገር ልታረጋኝ አትሞክርም። የሚደብር ነገር ነው። በቃ ስላልሆነ እኮ ነው ማስረዳሽ። ኦኬ ትክክል መንገድ ነገር ነው የምታረጉት። ላንቺ እያስረዳሁሽ እኮ ነው። እኔና አንቺ ጓደኛሞች ነን፣ የራሳችን የሆነ ላይፍ አለን። ስለዚህ አንድ ቀን መዝናናት ቢያምረንና መዋኛ ገንዳ ውስጥ ብንገባ
የተለያየ ገንዳ ይሰራል ብንል ነው ወይስ ነገኩ የምትቀራረብበት መልኩ አለ። እኔ እና አንተ የምንገናኝበት ምን ሆነው መልኩ አለ አይደለ? ገደብ አለው፣ መስመር አለው ሁሉ ነገር ማለት ነው። እኔና አንቺ ምን ሆነው ነው አብርሃምና ሄርሜላ ብሩክ ያታስረዳኝ ተው። ይከብዳል። ይሄ በጣም ነው የሚያስጠላው። በቃ አንተም ባህሪክ ተቀያይሯል። አቤልም የምትሰሩት ስራ በቃ በጠቅላላ አሪፍ አይደለም። የሚያስጠላ ነገር። አሁን ሩታ እንደዚህ የሚደረግባት ልጅ በእጇ አልበላህም አንተ በእጇ አልጠጣህም እንዴ እኮ አሁን ሌላ ነገር ያደረኳት እኮ እያስመሰልሽ ነው። ይደብራል። በቃ ከእናንተ ይሄ ስለማይጠበቅ ነው እንደዚህ ምን ያደርክ እኔ አንተንም አቤልም በቻልነው መጠን ለትዳራቸው እንዲስተካከል እንዲቃና ከማውራት ከማሰብ ከመገናኘት ይሄ እንዲቃና ፍርድ ቤት ወንድሞቿ ጋር ምናምን ከመመላለስ ውጪ ይሄ እንዲቃና አይደለም የምታደርጉት። ሳምሪ ያልገባሽ ነገር ተገናኝቶ እንዲያወሩ እድል ሰተናቸዋል። ሄርሜላ ከሩታ ጋር ከአንድም 2-3 ጊዜ ሄርሜላና ሩታ ታርቀው አብረው አሳይተናቸዋል አይደለም? አይተሽዋል እንግዲህ እኮ ከዛም በኋላ ከሚችለው አቅም ለማስታረቅ ሞክሮ ታርቀው ምንም አይነት ነገር እንደሌለ ምናምን ነገሮቹ እንግዲህ አይተሽዋል። ሩታ ከውስጧ ይቅርታ ስላላደረገች ምናምን ነገሩ ሰፋ እንጂ እንዲታረቁ በቻለው መጠን ማርቆስ የሚችለውን ነገር አድርጎ የሚገናኙበትን የሚያወሩበትን አድርጎ ብቻ ሰላም እንዲፈጠር አድርጓል። እሺ ከዛም በኋላ ሩታ ምን አይነት ነገር አይታለች? ኢቭን ቤቷ ውስጥ ባል ሲከበር እያየች ነው። ባለፈው ጭራሽ ታሞ ሄርሜላ ምናምን መታ ቤቱ ስገባ እያየች ነው። እንደዚህ አይነት ነገር ምን የሚያስደስታት ይመስላል አንተ? ታዲያ ካላስደስታት ቤት ገብታ ከአብርሃም ጋር ነገሩን አንተ እንዴት ነው ያኔ ባለቤት እኔ እርጉዞኝ ቤቴ ስገባ ከሌላ ሴት ጋር ምንም የሚያችልት ማለት ነው ሳይሆን እንድደሰትና የኔ ባል እንድለው ነው የምፈልገው እንዴ? በቃ የምታደርጉት ነገር አቁሙ ብሩኪ፣ በቃ እግዚአብሔርን አቁሙ። በቃ ይደብራል በጣም። እንደዚህ ቲኔ ጠራሽኝ ማለት እኔ እውነት ምንም ጥፋት እያጠፋው እንደሆነ ስላልተሰማኝ ነው። እናንተ ይሄን ነገር ባትገፋፉ ሄርሜላንም ባታመጧት፣ ነገር ሄርሜላ የራሷ መንገድ ሊኖራት ይችላል፣ አብርሃምን የምትቀርብበት መንገድ ግን በዚህ ልክ ደግሞ መሆን የለበትም። ጭራሽ እናንተም አላችሁ እየታያችሁ ነው እንዴ? ሰውም እኮ የሚሰጥክ ነገር ትክክል አይደለም። እያየክ ነው አይደል? ምን እያደረግኩ ነው ብለህ ወደ ኋላ ማሰብ የለብህ። ያልገባሽ ነገር ስለ ሰው አልጨነቅም። ምክንያቱም ከሰው ጋር ነው የምትኖረው። ስለ ሰው አልጨነቅም ማለት ይላል። ራሱን የማይሆን ነገር ውስጥ ለመክተት መኪና ሰው ሲሄድ ነበራችሁ ሊሆን ይችላል እኮ ብዙ ነገር ተረዱት ነው አሁን ጥያቄ። እሱንም ተረዱት። ግዴታ ሁሌ ሩታ መሆን አለባት እንዴ? ሩታ ቤተሰቦቿ ጋር ይቻላል። እሱ ማጋ ነው ያለው። አልተግባባንም በጭራሽ። ነው እናንተ አልተግባባንም። በዚህ ጋር አብርሃም የሆነ ነገር እየሆነ አይደለም። ምንም ነገር አልደረሰበትም። አብርሃም ሰው ያስፈልገው እያልኩ አይደለም። ስለሰው አልጨነቅም። ማልጨነቅበት ምክንያት ደግሞ ምንድነው? ክርስቶስ እንኳን ከሰማይ ወርዶ ዓለም ሁሉ አልወደደውም። አይሁዶች ጠልተውታል። ገብቶሻል አይደለም? እኔን ክርስቶስን እንኳን አልተቀበለውም ህዝቡ። ስለዚህ እኔን ሁሉም ሰው ይወደኛል ብዬ አልጠብቅም። በቃ የምሰራው ስራ ለራሴ ልክ ነው ብዬ ነው የማስበው። በዛ ላይ ደግሞ ትክክለኛ ስራ ነው እየሰራ ያለሁት። ሄርሜላ ምንም ጥፋት የለባትም። አብርሃምን ከማስደሰት ውጪ ከህይወታቸው ርቃ አሳይታቸዋለች። ከህይወታችሁ ልውጣ ብላ ርቃም አሳይታቸዋለች። ታርቀውም አወርተዋል አይደል? ስለዚህ ነገሩን ቀለል ማድረግና ሩታ ወደ ቤቷ መመለስ ይሻለች። ታረቁ። ኦሬዲ ወደ ቤቷ መግባት ይሻለች። ከውስጧ ይቅርታ ስላላደረገችው ነው ነገሩ የሰፋው። እሺ አብርሃም ከዛም በኋላ ቢስተካከል ድሮ የምታውቀው አብርሃም ቢሆን የሆነ ነገር ባታይ ሩታ ማትመለስ ይመስላል። እንግዲህ እኔ እንጃ ትንሽ ራቅ ስላልሽ ምናልባት አዲስ አበባ ስላልሆንሽ ነገሮችን እንደኛ ላትረጂ ትችያለሽ። እኛ የምትሰሩት ነገር ጥሩ አይደለም። ሁለተኛ ነገር ደግሞ አብርሃም ሳላናገረው ስለመጣው ነው እሱ ማውራት የከበደኝ። ስለዚህ ደግሞ የምታቆሙ ከሆነ ታቆማላችሁ። በቃ ከሰው ጋር ማትቀየሙ፣ ሰው ማይዘንባችሁ። በቃ ነብሰ ጡር ናት አይደል? እሷ ራሱ ለእናንተ ጥሩ አይደለም። እግዚአብሔር እሺ አሁን ምን እንዳደረገ ነው ፈልግ። በቃ አቁሙ፣ የሚሆነውን ነገር አቁሙ። በቃ አብርሃም መመለስ ካለበት ወደ ቤቱ እንዲመለስ አድርጉ። ከዚህ በኋላ እኔ አብርሃምና ሄርሜላ ህይወት ውስጥ እጄን አልከትም። በቃ ደስ ይበልሽ። ምንም የፈለጉትን ከፈለጉ ያቆሙ፣ ከፈለጉ ይቀጥሉ። በቃ እጄን አልከትም እኮ እጄን አልከትም ብለህ መውጣት ነው ወይስ ከሩታ ጋር ህይወታቸውን ማስተካከል ነው? ከሩታ ጋር በምንችለው መጠን አሁንም እየሞከርን ነው። የፍርድ ቤቱም ወረቀት ሄዶ ምናምን አሁንም ሩታ ጋር ልትወልድ ደርሳለች። ብሩኬ እስቲ አስበው አንተ እቺ ልጅ ብቻዋን እስቲ ኧረ በማርያም በጣም እኮ ነው የሚከብደው። ሳናስበው አልቀረንም። ብቻዋን አይደለችም፣ ቤተሰቦቿ ጋር ነች። አብርሃምም በተሻለው መጠን እየለመናት ነው፣ ይቅርታ እያላት ነው። ሳምሪ እንዴ እሱስ ምን ያርግ እንዴ? ለሱ ሳታስቡም እንዴ? እሷ ብቻ ለምንድን ነው ይሄ ልክ ይቅርታ እየተደረገ እኮ የሚደረግ ነገር አለ። አሁንም እስከ አንድም 3-4 ጊዜ እግሯ ላይ ወርቆ ለመናት፣ አልቅሶ ለመናት። እሺ ከዛም በኋላ የሚደረግ ነገር ከሷ ሀገር ድረስ እኮ የመጣው ከሷ ጋር ፍቅር ፈልጎ ነው አይደል እንዴ? እንዴ እናንተ ሁላችሁ ለምንድን ነው አብርሃም ላይ የምትፈርዱት? መፍረድ አይደለም። ይሄ ልክ ብቻ ሳይሆን ስለ አብርሃምም አስቡ። ይሄ ለመፍረድ አይደለም። ይሄ ሁሉ ሰው እንደዚህ የሚሆነው የሁለቱን ህይወት የሚፈልግ ሰው ነው። ስለዚህ እሱንም ለመረዳት ሞክሩ ነው ያልኩት ነው። አሁን
ልክ እሱንም አልተረዳነውም፣ ሄርሜላንም አልተረዳነውም፣ አንተን አልተረዳንም፣ ሩታን አልተረዳንም ሳይሆን ሁሉም ሰው የሚናገራችሁ ሁሉም ሰው የሚያወራው ለሁለት ሰው ህይወት ስለሚፈልግ ነው በቃ እኮ። ስለዚህ እናንተ ሩታ ብቻ ሳይሆን ማለት ያለባችሁ አብርሃምም ያደረገውን ነገር መናገር አለባችሁ እኮ። አንተ እኮ የምትፈርደው እኮ በሚታየው ነገር ነው እኮ። ስሚኛ አላየሽም? ከሄደበት ሀገር ድረስ ያ ሁሉ ትራንስፖርት ከፍሎ የመጣው ለትዳሩ ሲል አይደል? ሊመጣ ይችላል፣ ሊከፍል ይችላል። በቃ ስለሱ ለምንድን ነው የማታወሪው? ለትዳሩ ሲል አይደል ሊከፍሉ የመጣው እኮ። አሁን እኮ የሚወራው ማለት ነው ይሄንንም ያዙ አይደል? ሩታን እኮ እናንተ እንደ ወንድ ነው የምትረዳው ታዲያ። እኔ እንደዚህ ስለምረዳት ነው እንደዚህ መለፈልፍብህ። እኔ አብርሃምን ተረጂው ነው ያልኩሽ፣ ገብቶሻል? አሁን ስለ ሩታ ብቻ አወራን፣ ብዙ አወራን። በቃ ሩታ እንደዚህ ስለ አብርሃም የሚወራበት ጊዜ አይደለም። ስለ አብርሃምም ታሞ ተኝቷል። በቃ አይደለ እንዴ? አብርሃምም ታሞ ተኝቷል። ሩታ እዚህ ጋር ምንም አልሆነችም። ሰው የሚያስፈልጋት ጊዜ አይደለም። አሁን ፉክክር ውስጥ እንድትገቢ አይደለም። በቃ ስለ ሩታ አወራሽኝ አይደለ? አብርሃምንም ትሪት አድርጊው እኮ እኔ ነገርኩህ። በሴትነቴ ማለት ነው የሚሰማኝ ነገር ነው የሴትነት እንትን አስቤ ስለ ሩታ ማወራው። ስለ ሴት ብቻ ነው የምታወሪው፣ ስለ አብርሃም አይመለከትሽም ነው? ኖ እንደዛ እያልኩ አይደለም። አሁን መድረስ ላለብን ሰው ነው ማውራት ያለብን እኮ። አብርሃምንም ተረጂው ነው። አንተ በወንድ ስለምታስበው ነው በቃ። እኔ አወራሽ ስለ ሄርሜላ አወራሽ፣ እሺ አልኩሽ አይደለ? ስለ አብርሃምም ሳወራ ደግሞ እሺ ልትኝ ይገባል። አብርሃም ያለበትን ነገር ማውቀው እኔ ነኝ አይደል? ወንድ ስለሆንክ ነው ስለማትረዳትና ምንም ነገር ስለማታውቅ ነው በዚህ ልክ ነው እንደዚህ ነው። ማንም አልተረዳትም ሩታ በቃ ስነግርህ ማለት ነው። ስለዚህ ደግሞ አንጣላ፣ አቁሙ በቃ። ይደብራል በጣም የምታረጉት ነገር በቃ። ቤቱ ምናምን ቤቷ የባለትዳር ቤት እየወሰዷቸዋት በቃ አቁሙ ሁሉም ነገር በቃ። እናንተ ታሞ ተኝቶ ነው የመጣችው የባለትዳር ቤት ብለሽ ነገሩን አታክርሩት። ታሞ ተኝቶ መጣች፣ አበላችሁ፣ ሌላ ነገር የለው። ምግብ አልበላም ብሎ ቀንም ሙሉ እኮ ሩታ በዛ በቃ እኮ ለጠይቃት ነው ታስባለች። ስታያት በቃ ሩታ ስለ አብርሃም ነው ያወራሽው። አብርሃም ታሞ ተኝቶ ምግብ አልበላም ብሎ መጣች፣ አበላችሁ። በቃ ለምን ደግ ነው አታስቡ? ጥሩ ነገሩ ለምን አታስቡ? ግዴታ ሄርሜላ ስለሆነች ምናምን ሳይሆን ሌላ ሴት መጥቶ ሌላም ሰው ቢሆን መጣ። ሰማኝሽ ነው አዳምጣኝ ግን ቤቴ ውስጥ ከሴት ጋር ቁጭ ብሎ እኔ ስገባ እንደዚህ ወይ ልጅ ልጠይቀው ነው የመጣችው ብዬ እንዳስብ ነበር የምትፈልገው። ግዴታ ሄርሜላ መሆኗን ለምን ታስቢያለሽ? አንቺ ለምንድን ነው አንቺ ራስሽ እንደራስሽ ለምን አታስቢ? ሄርሜላ መሆኗን ታዩ። አንቺ ብትሆኚ ሊደብራት ነው ሩታ። ታሞ ተኝቶ ከምግብ ካለ መብላት ወደ መብላት አመጣሽው አጎረስሽው ብንል አንቺ አይደል? እኔ አንቺን ብትሆኚ እንደዚህ ነው ኖርማሊ። አንቺም ካለ መብላት ወደ መብላት ብታመጪው እኔ የሚሰማኝ ስሜት ይሰማኝ። በቃ አሁን እስካሁን ማለት ነው እናንተ የሚሰማን ልንጋጭ ነው፣ አለማግባባት ውስጥ እየገባን ነው አሁን ማለት ነው። እኔ የምፈልገው ይሄ ሰማይ ነው ብሩኬ፣ መጣላት አልፈልግም እኔ ካንተ ጋር። እሺ እኔ አልጠራህም ካም በኋላ እኔ ደግሞ ካንተ ጋር መቀየም አልፈልግም። አሁን የምፈልገው የሩታ ያለችበትን ቦታ ብቻ እንድታገናኘኝ ነው የምፈልገው፣ ወይ እንድትጠቁመኝ ነው የምፈልገው አዲስ አበባ እንጂ ካንተ ዛኔ ያለችው እንደ አዲስ አበባ ሄደሽ ደውይለት። አንተም አቤልም ታውቃላችሁ። ለምንድን ነው እንትን ማታግዘኝ? ቢያንስ በዚህ ሩታ እኮ ሰው ያስፈልጋታል አይደል? ታውቃለህ፣ ኬሲ ጓደኛ የላትም አይደል? ከጎኗ ደግሞ ልሆን እፈልጋለሁ ነው ሁሌ። እናንተ እንደምንም ሆኑ ችግር የለም ግን አሁን እኔ እናንተ አንጣላ ማለት ነው። እንደዚህ አይነት ስለ አብርሃም ሌላ ነገር ልታወሪ ወይ ደግሞ ስለ ሩታ የሆነ ነገር ታስተካኪ መሄድ ከሆነ የምትሄጂው ነገሩ ይሰፋል። ስለዚህ አመለካከትሽን አስተካክለሽ የምትሄጂ ከሆነ ኖርማል ነው ማለት የኔ አመለካከት እንዴት ሆነ አይደለም። አሁን አመለካከትሽ አብርሃምን እየተጫንሽ ሩታ ብቻ ሁሌ የሆነ ነገር እንደሆነ ይሄ ያንተ አስተሳሰብ ነው። በቃ እኔ እናንተ አልተግባባንም በቃ ደግሞ ማለት ነው ነገሩ አይሆንም። አላሳይሽም የትም እኔም አቤልም አናሳይሽም እንደዚህ አይነት አመለካከት። አንተ ምንም አይመለከትክም፣ ራስህን ችለህ ብቻ አውራ በቃ። እኔ እናንተ አንጣላ አሁን በቃ። ለማንኛውም ከዚህ በኋላ መጨቃጨቅ አልፈልግም። አስተሳሰብሽን ማትቀይሪ ከሆነ ባትደውይ። ኦኬ የኔ አስተሳሰብ ማንሆን ነው? አንተ ጎበዝ ነህ፣ በቃ በጣም ጎበዝ ናችሁ እናንተ። አብርሃምን እየጨቆንሽ ሩታ እንደዚህ ነች፣ ሩታ እንደዚህ ነች። አሁን ሌላ ነገር አናወራም። በቃ አሁን ያለችበት ቦታ ሳየኝ ወይ ጠቁመኝ። እኔ ለሩታ መድረስ ባለብኝ ልክ ልድረስ። አለቀ። እሺ አንቺ የራስሽን ጨርሽ፣ በቃ ራስሽ ፈልገሽ ድረሽበት። አቤል ጋርም ሂጂ፣ ያው ይፈልግሽ። እሺ የሚሄድበት መልኩ በማግኘት ባለብኝ መልኩ እኔ ያገኛታለሁ፣ ችግር የለም።